የሰው ልጅ በፍቅር አብሮ ከሰዎች ጋር ለመኖር ታማኝ ለመሆን መልካም ስራ እየሰራ በሰላምና በደስታ ለመኖር ምን ያስፈልገዋል? አንደኛ ከሰዎች ጋር በሰላም ለመኖር ቅን ሀሳብ ማስተዋልን፣ መልካም የሆነ አንደበት፣ መልካም የሆነ አስተሳሰብ ያስፈልገናል። መልካምን ነገር ስናስብ ነው መልካም ነገር ማየት የምንችለው። በውስጣችን በልባችን በአንደበታችን የምናስበው ነገሮች የምናወራው ካፋችን የሚወጣው መልካሙ ነገር መንፈሳችንን ያነጻል፣ በዙሪያ ያሉትንም ደግሞ ይፈውሳቸዋል። ስለዚህ እኛም በህይወትም ለመኖርም ይሁን በህይወት ካሉ ሰዎች ጋርም በሰላም ለመኖርም ይሁን የሚያስፈልገን ቅንነት ነው። ከዛ ባሻገር በኑሯችን ሁል ጊዜ እግዚአብሔርን ማመስገን አለብን። ስንኖር ፈጣሪ እንዳለ ማሰብ አለብን። እግዚአብሔርን ሁል ጊዜ መታመን አለብን። ተስፋችን እግዚአብሔር መሆን አለበት ማለት ነው። እግዚአብሔር ተስፋችን ነው። ከኩነኔ ነፃ እንደወጣን ምንም አይነት ኩነኔ እንደሌለብን በጎን ነገር እንድናስብ በጎን ነገር ደግሞ እንድናስተውል ፈጣሪ እኛን አዞናል። ስለዚህ እሱ በሰጠን ጸጋ ያንን ጸጋ በማሳደግ እግዚአብሔርን በመታመን መኖር አለብን ማለት ነው። ሁል ጊዜ ልባችሁ ንጹህ ይሁን። ልባችን ንጹህ ሲሆን ነው በስራም ስኬታማ የምንሆነው፣ የምናደርገውን ነገር የሚሳካልን፣ የማይታለፉ የሚመስሉ ችግሮችንም የምናልፈው ልባችን ንጹህ ሲሆን ብቻ ነው። ልባችን ንጹህ ካልሆነ ማለፍም መሻገርም መወጣትም አንችልም። በጣም ትላልቅ ችግሮች መወጣት አንችልም። ስለዚህ ቅንነት ያስፈልጋል ማለት ነው። በህይወታችን ቅን ሁኑ።